ሰላም ጤና ይስጥልኝ የቲክቶክ ቤተሰቦቼ እንደም ፋሚሊዎቼ እንዴት ናችሁ? ሰላም ናችሁ ወይ? አለሁ ደህና ነኝ። ለመጀመሪያ ጊዜ ነው እኔ ቪዲዮ የምሰራው፣ ወጥቼም አላውቅም። ግን ለአንድ ጉዳይ ነው። እሱንም ብዙ ሰው ብሎታል፣ ስለ ቤት ኪራይ ነው። ግን በቃ ያው ራስ ላይ ሲደርስ ደግሞ በጣም ያንገበግባል። ሁሉም የየራሱ ስሜት ነው እያወጣ እየተናገረው ያለው ማለት ነው። እና ስለ ግል ቤት ብዙም እኔ እንትን አይደለም። ምክንያቱም ያን ቤት ሲሰራ ብዙ መስዋዕት አድርጎ ነው የሰራው። እኔ አሁን መናገር የምፈልገው ስለ ቀበሌ ቤት ስንት ኤክታር ይዘው የተቀመጡ ሰዎች አሉ። እና ስለዛስ ምን እየተሰራ ነው ያለው? ብዙ ህብረተሰብ ከ180% የቤት ኪራይ ተጠቃሚ ነው ያለው ማለት ነው። እና ብዙ ሰው የቀበሌ ቤት ተከራይቶ አለ። እና ከቀበሌ ራሱ መጥተው ሲመዘግቡ ፋሚሊ ናቸው ነው ብለው የሚሉት። ምክንያቱም ጽደቅ እንዳይባሉ ማለት ነው። አሁን ደግሞ ክብርት አዳነች አቤቤ እንደተናገሩት የቀበሌ ቤት በአዲስ መልክ እንሰርተን በዛ ዋሉበት እንዲኖሩ እናደርጋለን ሲባሉ የቀበሌ ቤት ተከራይተው የሚኖሩ ሰዎችን እያስወጡ በግፍ በቃ ሳይዘጋጁበት ውጡ እየተባሉ ነው ያሉት። እና እነሱስ እንዴት ነው እየታዩ ያሉት? ወዴት ይውደቁ? በዚህ በክረምት ደግሞ በጣም አስቸጋሪ ጊዜ ነው። ክረምት ቤት የማይገኝበት ወቅት ነው ያለው። እና ኪራዩ ደግሞ ጣራ በነካበት ጊዜ ነው ያለው። እና ወዴት ይውደቁ? ወዴት ነው እየወደቁ ያሉት? ወዴት ይሂዱ? ህፃናት ይዘው ቤተሰብ ይዘው ወዴት ይንገላቱ? የትም እኮ እያስጠጓቸው አይደለም። ወደ ሪል ስቴት ደግሞ አቅማቸው አይችልም። ድሃ ህብረተሰብ እኮ ነው ያለው፣ የሞላው ድሃ ህብረተሰብ ነው። ሀብታሙ እየኖረ ነው ያለው የራሱ የግል ቤቱ ይዞ ማለት ነው። ድሃው ወዴት እየሄደ ነው ያለው? ድሃው የት ይሂድ? ማግባት አልቻለም፣ መውለድ አልቻለም። ሰው ትዳር ፈርቶ ወንዶቹ ዝሙት ነው እየተስፋፋ ያለው። ምክንያቱም ይሄንን እያሳቀቀው ኑሮ እያሳቀቀው የቤት ኪራይ ስፔሻሊ የቤት ኪራይ ነው እያሳቀቀ ያለው ህዝቡን ማለት ነው። እና ክቡርት አዳነች አቤቤ ወዴት ነው በቃ እርሶ ወደ ታች ወርደው ድሃን ህብረተሰብ ማየት አለቡት። ምን እናድርግ? በቃ እኛ ስደት ያለን ራሱ ለመግባት እየፈለግን ቤተሰቦቻችን ወይ አልጠቀምን ወይ ራሳችን አልጠቀምን ጎናችን የምናሳርፍበት ቦታ እንኳን የለንም። የጨረቃ ቤት ተብሎ ተሰርቶ እንዳለ ነው የተፈረሰበት። እሺ ቤት እንግዛ ከተባለ የሚጠራው 1 ተብሎ ነው መነሻው ጥሪው ማለት ነው። እኛ ወዴት እየሄድን ያለ ነው? የት እንሂድ? ለጉሮሯችን እኮ አናንስም። ግን ሰው መጠለያ ያለው ዞሮ የሚያርፍበት ቦታ ያስፈልገዋል። ያን ደግሞ እንዴት ነው ማድረግ የምንችለው? ወዴት እንሂድ? ወዴት ነው በቃ እኛ ምንም ሀገር የምታድገው እኮ ከድሃ ህብረተሰብ ጀምሮ ነው አይደለ እንዴ? ድሃ ህብረተሰብ ይዘው ካልሄዱ እንዴት ነው ሀገር የሚያድገው? ካልተወለደ ካልተጋባ እንዴት ነው ህዝብ የሚበዛው? ሰው እኮ ኑሮ እየሸሸ በቃ ራሱንም ያጠፋል። ብዙ እየታየ ነው ያለው። ደግሞ ስፔሻሊ አሁን በቃ ኦቨር የሆነው የቤት ኪራይ ነው። በቃ ሰው ይሄንን ፍንጭ አገኘ፣ ህዝቡን አውጥቶ ወደ ሜዳ እየበተነ ነው ያለው። ክብርት አዳነች አቤቤ እርሶም ተከራይተው ያው ከመሸሞት በፊት እርሶም የቤት ኪራይን አይተውታል፣ ምን ያህል ሰቀቀን እንደሆነ ማለት ነው። እና ለድሃ ህብረተሰብ ምን አዘጋጅተዋል? ምንድነው የፈጠሩት? ወደ ታች ወርደው ይሁን እኛ ወደኖታል፣ ፈቅደን ነው የሾምኖት፣ ድጋሚም የሾምኖት ወደኖት ነው አይደለ? ግን ድሃ ህብረተሰብ እየተጨቆነ ነው ያለው። ወደ ታች ወርደው ይሁን ድሃ ህብረተሰብ እንዴት ነው መኖር የሚችለው? እንዴት ነው ልጁን ማሳደግ የሚችለው? እኛ ምን ከፍለው አጣን፣ ቤታችንን ማስተዳደር አልቻልም አሉ ቤት ያላቸው ሰዎች ማለት ነው። እሺ ድሃውስ እንዴት ይሁን? ቀለቡን ችሎ ልጆቹን እያስተዳደረ እንደገና ደግሞ የቤት ኪራይ እየከፈለ እንደዛ እየኖረ እነሱን ደግሞ ቤት ያላቸው
ማደሪያ እያላቸው መኖር አልቻልንም ብለው እነሱም ሮሮ ያወራሉ። ይሄ ሰውስ ደግሞ ምን ብሎ ያወራ? ለኛ ለድሃ ህብረተሰቡ ዞረው መዝግበው ማለት ነው የሆነ አክል ፐርሰንት ክፈሉን፣ መንግስት ማግዞ የሆነ ቤት ተሰርቶ ለምን አይከፋፈልም? በቃ የቤትም እጦትም ይቀንሳል። እንደኔ ሀሳብ ነው። ወይ ኮንዶሚኒየም አስመዝግቡን በአዲስ መልክ። ኮንዶሚኒየም ብለን ስንፈልግ ደግሞ አሁን አዲስ ምዝገባ የለም ተባልን። እኛ እውነቴን ነው የምልዎት፣ ሰው ሀገር ሰለቸን። በቃ ስንት አመት ነው ሰው ሀገር የሰራ ነው። ሰው ሀገር ሰለቸን። ልንገባ ስንል ግን የምናርፍበት ቦታ የለም። ማረፊያ ነው የሰው ልጅ ምንም ድንጋይም ተሸክሞ ይበላል ይጠጣል። ግን ደክሞት ዞሮ የሚያርፍበት ቦታ ደግሞ ሲያስብ ደግሞ ሞራሉ ይከሽፋል። አስቡን። በቃ እኔ ክብርት አዳነች አቤቤ ለንግግሬ የሆነ ጉለት ሊኖረው ይችላል። ከይቅርታ ጋር ነው። በቃ እኔ አሁን ያለኝ ስሜት የውስጤን ስሜት ነው እየነገርኩት ያለሁት። እኔ ብዙ ፋሚሊዎቼ ምንም በቃ ቤት የላቸውም። እውነት ከራሴ አሁን እንትን ጀምሬ ነው የምነግሩት። ከራሴ ጀምሬ ነው የምንቀመጥበት የለም። በቃ እኛ አሁን በገንዘባችን እንኳን መቀመጥ ሁሉ አልቻለም። እላይ በላይ ነው የሚጨምሩት፣ እላይ በላይ ነው እየጨመሩ ያሉት። እና ለምንድን ነው እኛን ማያስቡን? እኛ ሰው ሀገር ሰለቸን። በቃ እንዴ አገርም እኮ የምታድገው ህዝብ ሲኖራት ነው። እኛ ራሱ ባለን እንኳን አቅም ራሱ ገብተን እንሰራበታለን ብለን ባሰብነው ብር መቀመጫ ደግሞ እንደሌለን ስናስብ ደግሞ ሞራላችን ይከሽፋል። እስከ መቼ ነው የሰው ሀገር እያሟሟቀን የምንኖረው? እስከ መቼ ነው የሰው ማድ ቤት እየፈተገን የምንኖረው? እስከ መቼ ነው የሰው ሽንት ቤት እያጠብን የምንኖረው? ለምን አያስቡንም? ለምንድን ነው ለኛ ለድሃ ህብረተሰብ ለምንድን ነው ዞር ተብሎ ማይታየው? እየኖረ ያለው ሀብታሙ ነው። ምንም ኑሮ ተወደደብን ብለው ይላሉ እንጂ ውሸት ነው። አልተወደደባቸውም፣ እየኖሩ ነው። ምክንያቱም በህዝቡ ብር ህዝቡን እያሹት እነሱ እየኖሩ ነው። ቤት ያላቸው ሰዎች እየኖሩ ነው። በቃ አሁን ልትሰድቡኝ ትችላላችሁ። ቤት ያላችሁ ሰዎች ብዙ እንትናችሁን አውጥታችሁ አፋችሁን ልትከፍቱብኝ ትችላላችሁ። ግን ቤት የሌለው ህዝብ እየኖረ አይደለም። በቃ አስረግጬ ስነግራችሁ እየኖረ አይደለም። በቃ እኛም ሰለቸን። በቃ ተረዱን። በቃ ሰልችቶናል። ምክንያቱም እኛ አውጥተን ቁስላችንን በቃ ለማን ነው መናገር ያለብን? ለእናንተ ነው አይደል? እኔ እውነት ይሄ ቪዲዮ ልሰራ የቻልኩት በቃ ከቤተሰቦቼ አንጻር ተነስቼ ነው ልሰራ የፈለኩት ማለት ነው። መስራት አልፈልግም ነበረ፣ ግን ሁሌም ቪዲዮ ስመለከት እንደዚህ አይነት ያለው ስለ ቤት ብዙ እየተወራ ነው ያለው ሰሞኑ ሶሻል ሚዲያ ላይ። ግን ሳይ ራሱ በቃ ኮመንት ላይ ምን ብዬ መጻፍ ሁሉ እንዳለብኝ ግራ ነው የሚገባኝ። የሰው ኮመንት ገብቼ ሳነብ ቤት ያላቸው ሰዎች ኮመንታቸው በጣም የሚያስጠላ ኮመንት ነው እየጻፉ ያሉት ማለት ነው። ግን ሰው ሲናገር የራሱ ያለው ቁስለት ነው እየተናገረ ያለው። በቃ ምን መናገር እንዳለበት ሁሉ አያውቅም። የተጎጂው ህብረተሰብ ምን መናገር እንዳለበት ሁሉ ስለማያውቅ የቃላት ጉድፈት ሊኖር ይችላል እና እሱንም ከግምት እያስገቡ ሊረዱን ሞክሩ። እባኮትን ተረዱን፣ እባኮትን። ስለዚህ ስለ ድሃው ህብረተሰብ ብለው ዞር ብለው ተመልከቱን። በቃ ወርታች ወርደው ይዩን፣ ዞሮ መዝግቡን። ድሃም ህብረተሰብ ብዙ ነው። ቤት የሌለው 80% ቤት የለውም። ዞረው ይዩን እባኮትን። በቃ ምንም እንጃ እንዴት ብዬ መለመን እንዳለብኝ ሁሉ አላቅም። እባኮትን እና ይሄንን ነገር ሁላችሁም ሼር አድርጉ እና ለክብርት አዳነች አቤቤ አድርሱልኝ እና ካጠፋሁኝ ይቅርታ። ያለኝ የስሜቴን ነው የተናገርኩት። አመሰግናለሁ።